የቀን ቅኝት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2 ሰዓት ከ30 እና ረቡዕ ምሽት 3 ሰዓት ከ15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት አረተ አንጓቸ ተያረተይማ በጅበኝ እናቴ አይሆንም አልኩ። እንግዲህ ለምን ነው የማይሆነው? አሁን እንዴው ማዛው ወስፋት የሚያንጫጫውት ከምንቸታ ኑሮ አንድ ጉርሻ መንፈጉን እግዚአብሔር ይወደዋልና እንግዲህም ሆነው ነው አይሃለሁ። እንዴው ያለመደብሽ ንፍገት ከታ መጣሹ ብዬ ነው የሰጠሽኛ አነባበሩም አንጀት የሚያርስ ነው። ይልቅየ ሆድህን ሸርሸር እንዲያረግል ያምሮትህን ያክል ያበላ ዘንድ ጠላውን ደጋግመህ ጠጣውማ። አይ ግድ የለሽም። እንደው አንድ ፊቱን አያማሩ ጋር ደርሼ ስመለስ ተጠጣዋለሁ እናቴ። እንዴ ወነታውን በላይ አያማሩ ዘንድ ትሄዳለህ? ገና እኮ ነው አለኝ። በቅሎይቷን ተግቼ ባሰግራት ጀንበሯ ሳታሰገዝቅ ደረስ ብዬ እመለሳለሁ። ቀኑን ሙሉ ስዳክሩ አልክ መስሎኝ። ወዲህም የወደድከውን ወጥ ሳቀምሰው መንገድ መግባት ከፋይ። አንቺ አላመልሽ እንደው ከፍተሽ ከለከልሽኝ በላይ ደርሶ ደግሞ ማሰብ ረግ ምን ነው ደምልየ? እኔስ መክፋት የማል ነበር። ኋላ ታዲያ ደርሰሽ በኔ መጨከም ምን ይሉታል? አያማሩ ዘንድ ማተድ ተው ቀርተ የምታወጋኝ ተሆነ ነግርሃለሁ። አያርጓቺ አሁን ያያማሩ አመል የምዋቁጣ ጠፍቶሽ ነው? ባይሆን ቶሎ ደርሼ እንድመለስ የጨከንሽበት ምህኛት ንገሪኝና ልሄድ። አረኔስ ምን ምህኛት አለኝ? እናና የመተው ሳይባርኩት እሳቸውን ትተን ማዕድብን ቀርበህሉ ማይዋጥልን ብዬ ነው። አንቺ ልጅ ደግ ባሰብሽ አጉል ስኮነንሽ እናትክን ጥላት ትጉረስ ባልሽኝ ያለ ስምስም ሰሰጥሽ። አሁን ተይው ሆነ ባይመሽብህስ ሰገሰግስ ደርሰ ብትመለስ አይበጅም? እደርሳለሁ። እንዴው ግን አንጓቼ እውነት ምዋንተ ልብት ወጃታለሽ እናቴ። ምን ነው አንተ ምን አልኳያ? አረገኝ ምንስ ጉድ በሆነ ነው እንደው አንድ ያማቼንም አልወድበል። እንደው አዲስ አመል አምጥታ ደርሳ ፉት ባለች ቁጥር እንደው በነገር ሰዓት ነካካሽ ስለማታልፍ ብዬ ነው። በልሄድልኝ ወዲያ አንተን የወለደችልኝን እናትክን እኔስ ታንታ አብልጬ ነው የምወድ። ነይልኝ እኔ ማር ነይልኝ። ደምልየ አረባከን እንደው ጉድ ፍራ ምን ነውራለው? ምን ሰራው ብዬ ለፍራ ነው ምልሽ። ልቀቀኝ እንደው ይልቅ ነውሩን ይሄ ማር እንደው ያዛም ከፈርመተው ጉድ በሉ እናንተዬ። ይሄ ሰው ጤና ርቆታል። ሚስቴ መሳም ጤና የሚያሳጣኝ ከሆነ እድሜው ሙሉ ጤና እንደው እንዳጣው ለምክር ልቀቀኝ አንተዬ። ደስቱን ታስደፋኛለህ አልኩ እኮ። እንድለቅሽ ተፈለግሽው ትግሉን ወዲያ ተይና ወይ በሞት ደምልየ እንደው አፈርት ሆነ። ኧረ እባክህ ሰው ይደርስብናል። ጎሽ እንዲህ ነው ኋላ ሰው ያየኛል ብዬ ተናብሮቴ ምን ግድል ገባ ኖሯል። እሰይ እኔም ቦሳ ዛሬ ደግሞ ብለህ ምድጃ ስር ትርመጠመጥልኝ ገባህ አንተ። መተሽ ኖሯል እንደምዋ ምን ነበር ታዲያ ማማሲያውን ተቀብለህ አንተ ብትወጣውጥላት አንተ። እንደው የወጥሽ መዋዛ ወደኝ ጎርሼ ልሂድ ብላት አንቺ ሰዓት መጪ አላቀምስም ብላኝ እኮ ነው። ታዲያ ድስቱ የተጣለው ምድጃው ነው እንጂ ተሷፍ ኖሯል እንዴ አንተ? እምዋን መሆኑን አንተ የሰደድኩትን መልእክት አደረስኩ ወይስ ወደዛው መነሳት እኮ ነው እናቴ? ቤት የፍቅር አምባው ሚካኤል እንደው ምን ፈጠርክብኝ አንተ? እዚሁ ቁጭ እንዳልሽው የደጁ ሰዓት ታትነድ ነው የምደርሰው። በይ ሄድኩኝ እናቴ ሄድኩ በይ። ኧረ ምን አለ ብትቀርስ ትሰማለህ? ከማንም ቀድሜ የተገኘሁት ጡቴና ምጌ ለዚህ ያደረስኩ እኔ ነበርኩ። ዛሬማ ምን ታደርግ አንተ? ምን ታደርግ? ሁሉ ነገር እኮ ያበቃው ከቅፌ ነጥዬ አባወራሁን ያልኩ ቀን እናኔ ተቆጡ አይሰቀሉ ኖሯል።
መደቡ ምን አለኝ አልኩሽ? አይ እንደው ጎኖ ረፍት ቢሻብዬ ነው። እንዲህ በረባ ባረባው አንጀቴ እየተጠበሰ ምኑን እርፊት ታለኝ። ይልቅዬ ቅራሪ ቢጤታለሽ የነደደ አንጀቴን ቢያረጥብልኝ እሱን ብትሰጪ ነው የሚበጀኝ። አንቺው ባዶ ሆድሁን እንዳይጎዳው ብዬ ነው። ግድ የለሽም አምጪ። አሁን አያል ዘንዳ ጎራ ብዬ አሹቅ ቢጤ አያፊ አድርጌያለሁ። እስቲ እስተዛው እንደው ይችን አነባበሮ ታፉ ያኑሯት። ሄያል እንደው እኮ ማርያም መርቃ የፈጠረቻት ብሩክ እመቤት እኮ ነች። እናናይ አቤት የልጇ ማማር፣ አቤት ያንደበቱ ለዛ፣ እንዴው እንዴት አድርጎ አሳምሮ ፈጥሮላታል። እናንተ የፍቅር አምባው ሚካኤል እባክህ ይችን ጀንበር እንኳን እንደው አንደበታቸውን ለጉመህ በሰላም አሳድረኝ። ምን ዋጋለሁ ልፍ ያለኝ ሴት የሰው ልጅ ባየሁ ቁጥር ባይኔም ባንደት ተንኳለለ። ኧረ እባክህ እናናይ፣ ኧረ እባክህ ይተውት። ምን አለ የናፈኩትን ልጅ አይን ብታሳይኝ፣ ጉድጓዴ ሳይማስ የልጅ ልጄን ብታስሚኝ። ሄድሊ መች በወጣው በገባው ቁጥር የሰው ልጅ እያየሁም ባይቀድመኝ ነበር። አንቺ እኔ እስታመች ወዝኛው ቃለሁና ነይ ጣት ማታ ደጀ ሰላም ተደፍቻ አምላኬ መማጠኔን አላስተጓጎልኩ። እና ጠሎትሽ አልደርስ ካለ ሰው የሚያደርገው ሞክረሽ መላት ዘይጅለትም ኖሯል። ለሱም እኮ አልወዘንኩ አንቱ ይኸው አስኳል የሚገኙት አክስቴ ሙሉ ዘንዳ መልእክተኛ ሰድጃለሁ። ምን አርጉኝ ብለሽ በይ። አይ ለከተማ ሰው መላጣም ብዬ ታኪም ዘንዳ መድኃኒት ፈልገው እንዲልኩልኝ ነበር አደራ ያልኋቸው። አይን ከፊት ተከተማው መላ ቢኖር ነው የከተማው ሁሉ ሴት መክኖ እየቀረ ሀብቱን ለማንም ሲሳይ አድርጎ የሚሞት። አንቺ ታ እንግዲህ ታ የአምላክም ምህረት ተመጠበቅ በላይ እንዴት ምስኪንን የምን አረጋለሁና ናይ ትሰማያለሽ። አንቺ ይው ልጄ ሚስት ያረገሽ ቤቱን እንድታደምቂለት እንዳያልጅ አያያለች እንድምቦሽቦሽ ያለ ቆንጆ ወልደሽ እንድታስሚው። እንግዲህ አምላክ አልፈቅድታለው እኔን ምን አርጊ ይሉኛል። እምልሽማ እንደ ሰው ወቂበት ነው። ጠሎትሽ ሰሚ ታጣ ሰሚ ወዳለ በፊትሽ መልሰሽ አልቅሽን እምልሽ እኮ የት አንዱ ፈጣሪ ሌላ ማን ዘንዳ ሄጄ ላልቅስ? እሱን እኔ ነግርሻለሁ። እኔ ባለቤቱ አሳይሻለሁ። የስንቱንም ባያበሱ አገር በርሶ መጀን ብሎ የሰገደላቸው ጥሩ አዋቂ ያውቃለሁ። አረጋኝ አረክ እናኔ ምኑን ጉዳ መጡት አንቱ? የሚበጅሽን የነገርኩሽ እንትጫለሽ። አረ እኔስ አይበጀኝም። አረ እኔስ አይሆንብኝ። እንግዲህ ነግሬሻለሁ። አንቺ ፈቀድሽም አልፈቀድሽም ግቢው ሙጫ ይሻል። አንቺ አባወራው የልጅ ለሃጪና አፈቃል። ስለዚህ መሰንበቻውን ይዤሽ ዘልቃለሁ። ይተውኝ አንቱ እባክዎ አይፈትኑኝ። እኔ ታንድዬ በላይ አዋቂም የለኝ። እንግዲህ ተናግሬያለሁ አበቃው። አይ እንግዲህ እኔ የማይበጀኝ ብያለሁ። አረ አውድ ዲያግ ነው እንግዲህ ሆሆ ተሆነ ዘንዳ ተኔና ታንቺ ቃል የማንኛችን እንደሚከብድ አውቃለሁ። አሻፈሬ ማለቱ ይበጀኛል ታሽ እኔ ምን ማደርገውን አሳይሻለሁ። በቃ ይሄ ልጅ እንደው ምን ባደርገው ይሻለኛል? እናንተዬ አንተ ያባስ ዮናስ አቤት። አራሱን ዘፈን ቀንስልኝ አይደል እንዴ? የምልህ ነው ቀንስልሽ አይደለም እንዴ? ከዚህ በኋላ ምን እንዳደርግልሽ ነው የምትፈልጊው? ቀንስ ብዬሃለሁኝ። ይኸው የመጣው እንደው ወዮልህ እንዴ። ከክፍለ ሀገር እኮ ነው የማናገረው። ልጅቷ ከየትና የትርቃ መሰለ የምትደውለው። እሺ አውልሽ አቦ አይነ ነገር ነው። እሱ ከሰው በገዛ ቤቱ ቆይ ሙዚቃ ካላዳመጠ የት ሄዶ ነው የሚያዳምጠው? ግድ የለም እንዴ እንዳላገጥክብኝ አትከራትም። አሎ እሺ አንጓቼ ደህና ነን። ደህና አንቺ ልጅ እንደው እኛ ምን እንሆናለን ብለሽ ነው? ያለነው ሁሉ ተሞላበት ከተማ። እሱስ ደግ ብለሻል። እንዳው ግን አንቺዬ እውነት እንዳው እኛን ሰላም ለማለት ነው የደወልሽው?
አይችልጅ ዝናቡን እኮ ልኬው ነበር አልነገረሽም እንዴ? ጨረሱን አልመጣም ነው የምትይ? አይ ይሄ ከይሲ ልጅ ቆየኝማ እስቲ ቆይ መጣ ቆይ አንዴ አንዳች የሚዘጋ ነገር ይዝጋህና እሱን ቴፕ ዝጋልኝ አይደል እንዴ ማለት ቆይ እሺ ታዲያ ምንድነው ልጅት ከገጠሬ ጓዳዋ በቆነጠረችው ሽራፊ ሳንቲም ነው እኮ ማለት እና ሾን እንደው ልቀቅ ብያለሁ እንዴ ልቀቅ ነው እኮ ማለት እሺ ምንድነው እሱ ልቀቅ ብያለሁ ኧረ ቴፑን ሰበርሽው እንክት ይበል አንተ አትገዛውም ምን አስጨነቀ ቆይ እሺ ማየ ግን የማንም ጌጃ ባላገር 10 ይደውላልና አፈን ዝጋ ገጠሬ ባመረተው እህል ሆድህን ቀብትተ ነው ጥጋብ ያጠገበህ አይደለ እሺ ጥሩ ነው በቃ እሺ የፈለግነውን ነገር በቤታችን ማድረግ ማንችል ከሆነ እንሄድላችኋለን ሂድ ጥርግ በል እንዴ ሰው በገዛ ቤቱና ልጁ ማዘዝም አይችልም እንዴ እናንተዬ እንዴ አረባሩን እንዳትሰብረው አንተ ለከፍታም እስኪ እንዲህ መገላገል እያለ ሃሎ አረ ተቃጠልኩልሽ አንቺዬ እኛ የወለድነው እንዲህ እየተቃጠልን አንቺ ልጅ የሚያስወልድ መድኃኒት ካልወለዳችሁ ትላለሽ እሱማ መች አጣሁት አንጓቼ ለእንዲህ አይነቱ ችግር የሚሆን መድኃኒት የለም ብዬ ነበር ዝናቡን የሰደድኩብሽ አንቺ ልጅ አሁን ማን ይሙት የአንድ እህቴ ልጅ ከጭንቀት የሚያድን መድኃኒት እያወቅኩ ዝም አልኩልሽ እንዴ ልጁን ምን አስነክተሽው ነው እንዴ እንደ ፊጋ በሬ እየነጠረ ገፍትሮኝ ያለፈው ጌታውት ጥጋብ ነው የሚያነጥረው ሃሎ ወዲህ ነው አንጓቼ እና እኔ ልጅ መላውን ታኪም አትጠብቂ ባይሆን አምላክሽን ተክተሽ ተማጸኝው አዎ እስኪ እኔ እጸልይልሻለሁ ባይ ልጄ ብዙ ይቆጥርብሻል ቤተሰቦችሽን ሁሉ ሰላም በይልኝ አንድዬ ይሁንሽ ይህቺ ልጅ አሁንም ማህፀኗ ፍሬ ያልቋጥር እንዳለ ነው እሷም ክፉኛ ቸኩላለች እኮ እንጂ ከተዳረች ገና 3 ዓመቷ አይደል እና 3 ዓመት ዋዛ መሆኑ ነው ወይ ጉድ መቼም እግዚአብሔር ፍሬሽ በዚህ ቀን ነው ካላላት እኮ በ10 ዓመቷስ ብትወልድ ክፋት የለው ኧረ ቆይ ታዲያ መድኃኒት እንደሌለው እንዲነግራት ዝናቡን ልከሽው አልነበረም እንዴ ማለኩንስ ልኬው ነበር ግን ጊዜ ያጣ መሰል እኮ እንዴት አይደል ኧረ እንደው እሱንስ ይተውት ይልቅ እንደው አረፍ ይበሉና ደክሞታልስ እንዴ ዛሬ ስልክ ደውሎ ከፍቅር አምባ መነሳቱን ነግሮኝ እና አንጓችም እኮ ደህና ናቸው ብሎኛል አቤት ፀሐዩ በጣም አጥቁሮታል ይበሉ ፊቱን ለቅለቅ ይበሉና እኔም ምሳል አቀርብሉ ትሰሚኛለሽ ሙሉ ያው የዚህ የዝናቡሽ ነገር አላማረኝም ኧረ እባክህ አንቱ ሰውዬ እባክህ ተው አንቺ መቼም የሱ ክፉ ሲነሳብሽ አትወጂም ትሰሚያለሽ ከሱ ዝምድና የኔ ባልነት ነው የሚበልጥብሽ እንዴ ምን ማለቱ ነው ገዝሙ አሁን እንዴ አዝማሚው አላማረኝም እንዴ እሱ ረዳት ሆኖ ለዚህ እንዳልደረሰ የረዳት አይን አሊ ባይሆኗል ዋልጌዎቹ ሆኑ እንደሆነስ ጠቦት አንድ ረዳት ቢሆን ኖሮ አሁን እኔም እንዲያል ነበር ተሄደክ ተመጣው የሚጣላ ከሆነ ግን ባለጌው ማንም ሳይሆን እሱ ራሱ ነው በቃ ይተውት እሺ አሁን እሱን ይተውትና ትሰምኛለሽ መኪናዬን ያልሆነ ጣጣ ውስጥ እንዳይከተው ነው የምሰጋው ከረዳት አልስማማ ማለቱ ሳንስ አሁን ደግሞ ጭራሽ አያስፈልገኝም ብሎ መኪናውን ብቻውን ይዞ መሄድ ጀምሯል ሾፌር ያለ ረዳት ምን ነው ቤታውት ተነጋህል ባፌ እኮ ሳይዞር ነው እርሶን እኮ እየጠበቅኩ ነው ገዝሙ እነሱና ይለቃለቁና ህልብጤ አብረን ብንቀምስ እና እኔው ገብቼ ነው የምታጠበው ታዲያ እኔ እንዳላስታጥበው አንቺ ምን ቦታሽና እንደ ሰራተኛዋን ፍቃድ ብትሰጃት ልጅሽን ለመቼ ነው እሱ የወለድሻት አይ ለአምሮቴን እኮ አሁን ገበያ ልኪያት አንቺ ሴት እንዴ እብድ ነሽ ልበል ኧረ እኔ እንደው ቅድም ፈልጋት ስልክ ብመጣ ገበያ ልኪያታለሁ አልሽ አሁን ደግሞ ከ2 ሰዓት በኋላ ገበያ ታዲያ ቆይ እንዴት ያለ ነገር ነው ይሄ ቤት ከኔ ሌላ አባወራለሁ ወይስ እንዴ ጋዝሙ ምን ነካው እንግዲያው ደግ ነው
አጎጦ ማሞጥሞጥ የያዘውን ልጅ መረን መልቀቅ የሚያመጣውን ዕዳ አንቺው ትከፍሊዋለሽ። እንዴ ታዲያ እንዴ ወዴት ሊሄዱ ነው? እሺ ያን ወጠጤ ምንል ልሰብስብ ስል አንቺ እየተከላከልሽ አይደል በላይ እንዲጋልብ ያደረግሽው? ልጄን እንዴት አድርጌ እንደምሰበስብ አሳይሻለሁ። እኔ አይደለሁም ሰውዬው። ፀሐዩ እንዴት ያንገበግባል እናንተው። መጣሽ ፍቅሬ? አዎ መጣሁዬ። ላፍታት አይኔ ባጣሽ አይንሽና ፍቄው ነበር። እኔም ድርስ ብዬ እስከመጣ ድረስ ልቤ ክፉኛ ነበር የተንጠለጠለ። እይ ተመስገን። አሁን አይዞህ አያይ ደርሼልሃለሁ። አቤት አቤት አምላኬ፣ ሰውነት ተምን የሆነው እሱ እንደዚህ የሚገርም። ከጣይ ስለመጣሽ ነው እንጂ ፍቅሬ፣ እኔ እስከ ጠዋቱ ይልቅ አሁን ደህና ነኝ። ደህና አይደለህም፣ ሰውነትህ በጣም ግሏል። ቆይ በቀለን እስከመጣ ድረስ እንዲጠብቅህ አደራ ብዬው አልነበር እንደሄድኩት? አይ እሱም አደራውን አልበላም ልጄ። እግርሽ ከወጣበት ጊዜ አንስቶ ስሬ ሲዳክር ነበር የቆየው። ክርስትና ልጄን ውለታ ቢስ አታደርጊው። ታዲያ እኔ መጥቼ አደራውን ሳልረከበው? የተማሪ ቤት መግቢያው ጊዜ ያለፈበታ ልጄ። እረሱስ እምቢ ብሎ ነበር፣ እኔው ተጭኝ የሰደድኩት። ግድ የለም አሁን እኔው ባለቤቷ ደርሻለሁ። ደገፍ በለኝማ፣ ደገፍ በለኝ። ትራሱን ላቅናለሁ። አይ ፍቅሪ፣ አይዞህ አየ። ቀና ብለህ ቁጭ በልና ትራሱን ተደገፈው። ኧረ አንቺ ልጅ እንዲሁ ብሆን። ግድ የለም አየ። አይዞህ አንድም የሚያሰቃይህ እንዲህ በአንድ ጎንህ ተኝተህ መዋልህ ነው። ትንሽ ቀና ትንሽ። አሁን ጥሩ ተመቸህ አይደል? ተንፈስ አደረግሽኝ አንቺው። ወትሮም እንደሚመችህ አላጣኸውም። እኔን የምታደክመኝ መስሎህ ነበር ይተይ ብለህ የከለከልከኝ። አቤት አንተ የብርማ ጊዮርጊስ ሆይ! እንዴ አየህ አይነ ላይ እምባ። ተይው ልጄ ተይው ይፍሰስ። ለምን አየህ ለምን? ልቤ አቅም የከጀለው ለአንቺ ሲል ነበር። አምላኬን ጧት ማታ እድሜ ለመንኩት ያንቺን ወግ ለማየት እንዲያበቃኝ ነበር። በፈጠረ አየህ። አሁን ግን መሸነፌ ነው። አሁን ግን እጄን መስጠቴ ነው። አምላኬ አታልቅሽ ፍቅሬ። ይልቁኑ ልብሽን አጠንክሪው። የኔ ነገር ያበቃለት መሆኑን አውቀሽ። አያበቃለትም። ለምንድን ነው እሱ የሚያበቃለት? እሱ አዘዘዋ ልጄ። አምላኪውን ብሎ ፈቀደዋ? አይፈቅደውም። አምላክ እንደ ሰው ጨካኝ ስላልሆነ ይሄ ይሁን ብሎ አያዝም። እበት ከምዝቅበት በረት አውጥቶ ያስተማረኝ አያቴ የሚጓጓለትን ውጤቴን ሳይ እንዲያልፍ አምላክ ከቶ አይፈቅድም። እኔ አላየውም ልጄ። ገና ሞቴንም ቢሆን አትሞትም። አንተ አትሞትም አያያ። ይልቅ እምልህን እሺ በለኝ። ደጋፊ በሌለበት ጥለኸኝ እንዳትሄድ። ውጤቴን ሳታይ አንድ ነገር እንዳትሆን። ዛሬን እንኳን ተለመነኝና ሐኪም ቤት ይዤ ልሂድ። አይ የለም ልጄ፣ እሺ አልልሽም። እና አያያ ባዶ ቤት በህመም መሰቃየትህ የሚያሳድርብኝን ጭንቀት አንሶ ጭራሽ ሕክምና ባለማግኘት ህመሜን አውቀዋለሁ እኮ አንቺው። ሐኪም አፉን የሚያውቁ አይደለም። እሱን የሚያውቁት ሐኪሞች ናቸው። ከእንግዲህ ባዶ ቤት ራስን ዘግተህ ወደ ሞት ስታመራ ዝም ብዬ አልመለከትም። ሐኪሙ እኮ ገንዘብ ይፈልጋል ፍቅሬ። እኔ እሺ ብልሽ ወይም ያላምልሽ አያትሽን አስገድደሽ ሐኪም ዘንድ ብትወስጂኝ አምጪ የሚሉሽን ገንዘብ ከምንሽ ታመጪዋለሽ? ያስጨንቃል፣ ያስፈራል። አየህ
ግን ደግሞ በዚህ ዓለም ላይ ካንተ ህይወት ሊበልጥ የሚችል ምን ነገር ይኖራል? እና ፍቅሬ አትቆጣኝ፣ አትዘንብኝ። ስለማታስቆጭኝ አልቆጣሽም፣ ስለማታሳዝኝኝ አላዝንብሽም። እንግዲያው በቃ ወደ 9ኛ ክፍል ሳልፍ የሸለምከኝን ወርቅ ልሸጠው ነው። ምን? አያያ ወይ እንካዬ ውሃውን ተጎንጭበት። አምላኬ ምን አልኩ? ደህና ነኝ ልጄ። ውሃውን ደግመህ ተጎንጨው። የምታጭኝ ይሄኔ ነው። አያትሽን የምታሳዝኝኝ ያን ወርቅ ከአንገትሽ የፈታሽ ዕለት ነው። ታዲያ እሺ ቆይ ምንም አትበይ ፍቅሬ፣ ዝም በይና የምልሽም ብቻ ስሚኝ። ሰው ሆኜ አንገትሽ ላይ የጣልኳትን ጥሪት አሳልፈሽ አታስከፊኝ። አያያ ይልቅ ለአባትሽ ደወልሽለት? አልደወልኩለት። ፍቅር ከታመምክበት ቀን አንስቶ ከ5 ጊዜ በላይ ደውዬ ወይ እንዲመጣ ወይ ደግሞ ማሳከሚያ እንዲልክልኝ ለባለቤቱ ነግሬያታለሁ። ገንዘቡን እኮ አልነበረም የፈለግኩት ልጄ፣ ጉዳዬ ከሱ ነበር። ለምን ይህን ያክል ጊዜ በዞርኩበት እንዳይዞር ብለህ ያራከውን ልጅህን ዛሬ ለምን ፈለግከው? ልጁን አደራ አለዋለሁ፣ ፍቅር ተንሰጠዋለሁ። ምን? አዎ ልጄ፣ ታሁን በላይ ያለ ደጋፊ መቅረት የለብሽም። እናዬ እናቴ ላይ ያደረሰውን ግፍ ብረሳ አንተ ታልጋው ለስትቃትት ካዝና ከሞላ ገንዘቡ ቆንጥሮ ሊያሳክምህ አለመፈለጉን ረስቼ ዳግም እሱ ቤት እንዴት ትመክረኛለህ? አሁን ልጄ የጓጓሁለት ትምህርትሽ መና እንዳይቀር የአባትሽ ልጁኝ እልሻለሁ። አላደርገውም። ከእንግዲህ የንፉግ እጁን ድጋፍ ብዬ ገዝሙ ቤት አልገባ። እንዴ አየ አሬ ሰው አለ። አሬ ወገን አየ ፍቅርተ ተጨንቃለች። ምን ይበጃት ይሆን? ቅርስ ነው የተባለው ወርቅ በቅርስነት ቢቆይ ይሻላል ወይስ ተሸጦ አያቷ ቢታከሙበት? ወይዘሮ ሙሉ የእህት ልጅ አንጓች ሁኔታም የሚያሳዝን ሆኖ ይታያል። ከልጃቸው ስላልወለደች እማገላ የጠሏት ይመስላል። በሳቸውም ላይ ለመፍረድ አዳጋች ነው። የልጅ ልጅ ያውም የብቸኛ ልጃቸውን የደምለውን ልጅ መናፈቅ ተገቢ አይደለም ማለት ያስቸግራል። ግን ጭቅጭቁ ምን ይፈጥራል? ከተከታዩ ክፍል አብረን ቀሪውን እንከታተላለን። ካሳዬ ገበየው፣ ሶፊያ መሐመድ፣ ወለላ አሰፋ፣ ነብዩ ባዬ፣ ችሮታው ከልካይ፣ አረጋዊን አሰፋና ይብለጥ ግዛው ነበሩ ድራማውን የተጫወቱት። አዘጋጁ ዳንኤል አያሌው ነው። በተከታዩ ክፍል እስክንገናኝ ደህና ቆዩ። የቀን ቅኝት። ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2 ሰዓት ከ30 እና ረቡዕ ምሽት 3 ሰዓት ከ15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው።
ናይስጥልኝ አድማጮች ከዚህ በፊት በነበረው ክፍል እንደተከታተልነው ፍቅርተ በአያቷ መታመም ተጨንቃለች መታከሚያ ገንዘብ ስለሌለም ሐኪም ቤት አልወሰደቻቸውም በብርማ ህይወት እንዲህ ስትመስል እናቷ ባሉበት በጤና አዳም አባቷ በሚኖሩበት ትልቁ ከተማ አስኳልም የቀኑ ቅኝት ምን ይመስል ይሆን አይ እናንተ ዛሬ ደግሞ ምኑ ልዝብ ጭራሩ አዘዘብኝ በሉ ረደ ሮዲያ ተያዘልኝ እንግዲህ ሳሉ ለታ ትምህርት ደርጋ ስትመጣ ምን የላ ጎርሳት ነው ወሽ ተመስገን ምንዲያ አይዳይ እና አረ ምንዲያ ነይ ተመለሽ አንቺ ተመለሽ አረ እባክህን አንተ እባክህ ጀንበሩ አትዘልቅ እንኳን እንዲያው ምን አለ እንዲያው ወዲያ ብትነዳቸው ነይ ማነሽ ነይ ወሬ ነይ ወዲህ ጭርሶ ተኝተሻል ስጣራ የማትመልሽ ምን እሳቱ ባንድ ወገን ከብቶቹ በሌላ ወገን እያወጡኝ ምን ሆነ አረዲያ ስበብ መፍጠሩ ለምን አሻሽ ንዕት ነው አትኝም ኖሯል ምኑን አመጡት አንተኝ መሆኑን ተልባውን አመሽልኝ ወይስ የጭራሯ ለያዝ ብሎ ሲያጨናብሰኝ ቆየና እኮ ነው እርገጤ አሁን ተገብሏል ለጤሱ አፍሲቱን አውጥቼ አመሰለዋለሁ አዲያ የኔ ሆድ እየተንጓጓ ነፍሴ ክፉኛ ተሰቀባ አንቺ አብሲት ምናምን ቴት ያለሽ ልጅ ደርቃ ስትመጣ እኮ የምትቀምሰው የለም ብዬ ነው እናሳ የሷ ከርስ ይቀድማል የኔ ህመም አራም ይደርሳል አንተ ይገባ ምን ሆኖ አንቺ ምን ታደርጊ ናይኝ እኔ አንተዬ እንዲህ አይነቱን አመል ወይ ታውቂው ባታውቂው ኖራል እኔ አይሆንም እያልኩ ከዛች ከይሲ ተማክረሽ ልጅትን ከትምህርት ሄዶልሻት ዛዲያ ትምህርት ሲያጓጓት ጊዜ ነው አዲያ እድሞ ነገር መቼ ልበል ታጠገበችና ነው ትምህርት የሚያጓጓት አሁን ይሄንን ምን አሳሰበው አንተዬ ምን ነው አሳሰበኝ ሁለቱ ናችሁ ያልሞላላችሁን ስራ እሷን ለህሽ ብቻሽን ስታወቂው ያየው እኔ ስራ ታከተ እኛ አልኩ ባቲኝስ ሆዴ እንደ እሪላ ተነፍቶ ሲያጓራ ተለባለማመስ ታልደረሰችልኝ ምን ትሆነኝ ነው ያለድኳት ኧረ እባክህ እንግዲህ የለውም አንተዬ ብቻ የዛሬን ትምጣልኝ ታሁን በላይ ትምህርት ብሎ ነገር ቲያምራት ይአራል ረገኝ እናንተዬ እንዴት ያለውን ነው የሚያስወጋው አንተዬ አሁን አጉል ትምህርት እያልሽ ተምታንገላቻት ለአንዱ ድሪያትስ ተምትገላገል የሚበጃትን የማጀት ሆኖ ብታስተምሪያት ነው የሚበጀው ልጅ ስለሱስ መቻነሰችና አርገዴ ታትምርት ትተመለስም ታየች እኮ ይባአታል እሱን የምታዥው የኔን ተነፋነፍ አጥለሽ ሞፈር አንበሩን አቀላጥፈሽ ማሳወል ሽለት ነው አረ ተዋንቱዬ ልጅ ፍቅርተ ተግሮ ተደፍታ ታስፈቀደችው እሱም ይሁን ታሉና ቤተ ትምህርት ተዋለ ይበላይ ፋጁን ያልነበር አሁን አይበጀኝም አልኳ እንዴ ፍቅርተስ ምልጃ እንደም በዋሳንቱዬ አንድስ ቤቴን ያጠፋችሁ እሷም አይደለች የበሉ አይኮና እሷስ ታለማለች ዝብይ መናጢ ሁላ የቤቴን ውለ ጠፋ አዛዥና ታዛዥ የተገላበጠ እሷ መለስ ቀለስ ከጀመረች በላይ ማይደል ኧረ እሷስ ይተው እንጂ እኮ ዝም በይ አልኩ እሺ መናኛ ልጅሽን ልጅ ብለሽ አትሞግቺኝ ምን ነው አያ ምን ነው ቢተዋት አንቱዬ ፍቅሬስ መናኛም አይደለች ዛዲያ መናኛ ማን መሆኑ ነው እኮ በይመልሽልኝ አንቱዬ እባክህ ኦሆ እኔኑ መናኛ ብለሽ እኔኑ ሽቅብ ዘርጥጠሽ አበሳይ እናንተው እኮ ነኝ ነብያል ነይ እባክህ እርገጤሽን ያጥፋው ኧረ አንቱዬ ተው እባክህ ልብሽን አደንድና ሽቅብ ያንጠራራችሽ ፍርተሽ እስቲ በታት አስጥለሽ እንደሆነ እናያለን እኔ መጥቼ ነው በኋላ ቁቁ ማለት ይኖር አቅልጫ አንባርኩ መጥቶ የሚያስጥልሽን ጀግና ያለ ዝምባይች
ኧረ እባክሽን አንቺ ልጅ እሺ በይ። እሺ ሰው የምልሽን ሰምተሽ ራስሽን ማረጋጋት ካልቻልሽ እንዴት ብለሽ ነው እሱ አያትሽን የምትረጃቸው? ጣር ላይ ያለው እኮ አያያ ነው ፍቅርተ። በትንሽ አልጋ ውስጥ ሟሾ እየጠፋ ያለው እኮ ከሜዳ ላይ አንስቶ ሲያረገኝ አያቴ ደበበ እኮ ነው። አውቃለሁ ፍቅርተ አውቃለሁ። ታዲያ ጠዋት ማታ በስስት የማየው ሰው ከሞት ጋር ግብ ገጥሞ እኔ እንዴት ብዬ መርጋት እችላለሁ? እና ራስሽን አጠንክረሽ እርዳታ የሚያገኙበትን መንገድ ከመፈለግ ይልቅ በዶ ቤት እየተነፋረቅሽ ዝም ብለሽ ሲሞቱ ታያቸዋለሽ? በፍጹም አላየው። አዎ አያያ አይሞትም። ጠዋት ማታ የሚጓጓለትን የኔን ውጤት ሳያይ፣ እድሜው ሙሉ የጓጓለትን የኔን ውጤት ሳያይ በደስታ ሳይስቅ መሞት የለበት። ስለዚህ እንባሽን ዋጥ አድርጊው። አዎ የጠራነው አምቡላንስ በማንኛውም ሰዓት መድረሱ ስለማይቀር አያትሽን አስነሽና ልብስ ቀይሪላቸው። ጥሩ። ደሞ እኮ ማላቃት አዲስ ፍቅር ትሆንሽብኝ። ለወትሮ የፈለገ ነገር ቢፈጠር በቀላሉ ማትበገሪ ጠንካራ ልጅ አልነበርሽ? ጠንካራ ነበርኩ፣ ግን አያያ የሆነብኝ። እሱን ገቢ አውጪው ትደርቢላችኋለሽ። እሺ። በዚህ ላይ በቀደም ስልም ያለብኝ የልጁን ስም ኮንኜ በኃይል ስናገር ስለነበር በቃ ንግግሬ እያሳፈረኝ፣ ሁኔታው እያሳቀ። አይዞሽ አሁን ሁሉም ነገር ተስተካክሎ አያትሽ ጤናማ ይሆናሉ። እግዚአብሔር ይስጥልኝ። እንዴ ታዲያ እሱን ሱሪ አውጫ ወዴት ትወሽቀዋለሽ? እንዴ ይሄ እኮ የክት ልብሱ ነው በቀለ። እንዴ ታዲያ ያልሆነ ልብስ አልበሰሽ ይበልጡን በሽተኛ ከምታስመስያቸው ጥሩን አልበሰሽ ብታጠነክሪያቸው አይበጅም? ይሻላል። አዎ ጥሩ ነገር ጥሩ ስሜት ይፈጥራል። ጥሩ መልበሳቸውም ለአያትሽ ጥሩ ተስፋ ይሆናቸዋል። ደግ እኔ ልብሱን አለብሰዋለሁ። እስከዛ አንተ ወጣ በልና ወንድምህን አስቸግረው። አስኳል ይደውልና ህመሙ እንደጠናበት ለአባቴ እንገረው። መልካም። የጤና አዳሟ ላንድ ሮቨርም መነሻዋ ዛሬ ስለሆነ እማሜ ጋር መልእክተኛ ስደድልኝ። ጥሩ ደግ። በያንቺም ዝለቂና ቶሎ ቀይርላቸው። ገና እምቢ ባይለኝ አይደል? ምን አልሽ? አይ ለራሴ ነው ያወጋሁት። እንግዲህ አንተ ሁነኛ አምላኬ። አያያ ስታብለኝ ነው አያዬ። እንቅልፍ እንዳልያዘ አሳምሬ ያውቀዋለሁ። ሐኪም ቤት ልወስድህ ነው ስላልኩ ነው እየጠራሁ ዝም ያልከኝ። ምን አለበት ተይኝ ስልሽ ብትተይኝ አንቺ። አልተውህም። ለምንድን ነው እሱ ምተውህ? ምን አድርግስ ብዬ ነው ዝም እምልህ? የሚበጀኝን የሚሆነኝን እኮ ባለቤቱ አውቀዋለሁ። አዎ ዝም ብሎ ባዶ ቤት መተኛት ግን ለማናቸውም ህመም መፍትሄ አይሆንም። ታኪም ደጅ ርቆ ባዶ አልጋ ላይ መጠቅለልም ለማናቸውም ታማሚ አይወጭ። ያ ሰው መጥቶ መርፌውን ተወጋኝ በላይ እኮ ደግ ተሽሎኛል ፍቅሬ። አዎ ሐኪም ዘንድ ሄደህ በቅጡ ስትታከም ደግሞ ጨርሶ ትድናለህ። እባክሽን ፍቅሬ እሺ በይኝና። እሺ እንደማልልህ ነግሬሃለሁ አያያ። ደግሞም አምቡላንሱ የሚያደርስ መኪና እንዲመጣ ከደወልም በላይ ምን ችግር አለው አለኝ? ችግር አለው አያያ። የጠራችሁትን መኪና ተሽሎታል ብትሉት በመጣ እግሩ መመለሱ ይቀራል። እሺ እኔ ምን ልሁን አያያ? አንተን አተርፍ ብዬ በሮጥኩ ቁጥር አንተ አንቅፈህ እያሰናከልከኝ እንዴት አባቴን አድርጌ ላስታምህ? ፍቅሬ ጭንቀትክን እያየሁ እንዳልጨነቅ፣ ስቃይክን አይቼ እንዳልሳቀቅ ሁሉን እርግፍ አድርጌ ሸማዬን ሸክፌ ብን ብዬ ልጥፋ ወይ? ሁሉን ነገር እንዳላይ ክፉ ነገርክን እንዳልሰማ ራሴን ሲጥ አድርጌ። አንቺ ልጅ ምን ነው አለሜ? ምን ነው በሞቻዬ ቀን ጨከንሽብኝ? አያያ ምን ነው ያለ ልማድሽ ተገዳደርሽኝ? አይ ታዲያ ምን ላርጋየ? እሺ ምን አባቴ ልሁን? አንድ ያያቴን ላተርፍ ብዬ በሮጥኩ እምቢም ብለህ ልሙት ስትለኝ እምን ስርቻ ልግባ? ጭንቄ እኮ ላንቺ ነው፣ ሀሳቤ እኮ ላንቺው ነበር ልጄ። የምታስብልኝ ከሆነ እምልህን በጅ በለኝ። የኔ ጉዳይ የሚያስጨንቅህ ከሆነ እሺ በለኝና ልብስህን ላልብስህ። እሺ እኔስ እሺ ልበልሽ? ማሳከሚያውን ተምንሽ ትወልጂዋለሽ? አሁን ስለሱ ማሰብ አልፈልግም። ማሰብ አለብሽ።
ቀበሌዎቹ የነጻ ወረቀት እንዲጽፉልኝ ጠይቄያቸዋለሁ። ጋሼ ዘንዳም ስልክ አስመትቻለሁ። አንተ ብቻ እሺ በለይ፣ ከሁለት አንዱ ይደርሱልኛል። በል ተነስ፣ መኪናይት እየመጣች ነው። አንቺ ባተሪ አወያ ለመታደልሽ ልጅ ግድ የለህም አያያ፣ አንተ ብቻ ዳንልኝ እንጂ ሁሉም ነገር ያልፋል። በል አሁን ተነስ። እስቲ ይሁና እንግዲህ። ቆየኝማ እንደዚህ እኔው ደግፌ ላቅና። አይዞ የኔ ጌታ፣ አይዞ ቀስ በል። አቤት ውይ ወገቤን። እሺ አየ፣ ቆየኝማ እንደዚህ ጫማውን ላብጅልህ። አቤት የብርማው ጊዮርጊስ። አይዞ ትከሻዬን ደገፍ በለው፣ ሱሪህን ላጥልቅልህ። እንዴ ምን ነው ፍቅሬ? የሰርግ ድምተኛ ይመስል ይህን ሱሪ አልበሰሽ ምን ልታደርጊኝ ነው? በሽተኛ ይመስል መጀቦን የለብህም። አንተም እንድትጠነክር ሐኪሙም ደስ እያለው እንዲያክምህ ጸዳ ብለህ ነው መሄድ ያለብህ። ኧረ ተይ አንቺ። ግድ የለህም አያይ፣ ይልቅ እሺ በለኝና አጥልቀው። ፍቅርተ ጎሽ መጣ በቀለ፣ ናም አገዘኝ። ደግ ግን ምን ሆነሃል? መልእክቱን አልሰደልክልኝ ኖራ? ኧረ መላእክቱን ሰድጄው ነበር። እና ታዲያ ምን አግኝቶ ነው ፊትክን ከሰል ያስመሰል? መኪናው የአምቡላንሱ ወዲህ መዝለቅ አልቻለም። ምን አሁን ወደኛ ሰፈር መግቢያ ላይ ያለው ጭቃ ይዞት እናወጣ ብለን ስንታገል ነበር። ታዲያ ምን አለበት ተወጣ በላይ መጥቶ ይወስዱታል። አይመስለኝም ፍቅርተ፣ ከመንደሩ ልጆች ጋር ተጋግዘን አውጥተነው ነበር። ሰዎቹ ግን የተነጫነጩ ወደ መጡበት ተመልሶ ሄዱ። ዳምጠው እባክህ የጫንኩትን ዕቃ እንኳን ላራግፈው። እውነት ክትፎ ልጋብዝህ ስለ ጫንከውን ዕቃ ማራገፍ እንዳለብህ አላሰብክም? አንድ ጣባ ክትፎን ከላስክ በኋላ ግን ዕቃ መጫን ታወስክ። ሆዳ እውነቴን ነው ዳምጠው፣ ቀልዱ ቀልድ ነው። የመኪናውን ራሱ እኮ ያልሆነ ቦታ ነው እኮ። ይህል ነገር ሲነሳብህ መቼም የምታደርገውን ታውቀዋለህ። በቃ አሁን ልሂድ። ትሄዳለህ? በአስቸኳይ መነጋገር ያለብን ጉዳይ ስላለ ነው የፈለግኩ። ምንድነው? ምን ተፈጠረ? አይዞህ፣ ምንም አልተፈጠረም። የፍቅር አምባው ሰው ምን ያህል መድኃኒት ነው የሰጠህ? ዱቄቱን 5 ካርቶን፣ ኪኒኑን ደግሞ 3 ጣሳ ነው የሰጠኝ ብቻ። አሁን ምን አለቆቼ መጠራጠር ስለጀመሩ ለጊዜው ይሄንን ውሰድ፣ ከሳምንት በኋላ ግን አዲስ መድኃኒት ስለምረከብ በርከት አድርጌ እሰጥሃለሁ ብሎኛል። ጥሩ። ለአሁኑ ያመጣኸውን መድኃኒት በ3 ቀን ውስጥ ብርማ ካደረስን ጠቀም ያለ ገንዘብ እንደምናገኝበት መልእክት ደርሶኛል። ሰውየው ያመሃል እንዴ? እንዴት አድርገን ነው እሱ በ3 ቀን ውስጥ ብርማ ምን ደርሰው? ከዚህ እስከ ብርማ ያለውን መንገድ ከ3 ቀን በላይ እንደማይፈጅ እኔም አንተም አሳምረን ነው። ዳምጠው፣ ችግሩ መንገዱ ላይ ሳይሆን መኪናውን በምንም ተአምር ወደ ብርማ መውሰድ አለመቻል። በሆነ ተአምር ግን ብርማ መድረስ አለብን። የኔ ጌታ ያውልህ፣ በዚህ ቅጽበት ገዝሞ ወደ ብርማ የሚልከውም ሆነ ከዛ የሚያስመጣው ምንም ዕቃ የለው። አንተ ብትገፋውስ? እኔ አልችልም። ለምን? ሰሞኑን ጥሩ ሁኔታ ላይ አይደለንም። እዛ ላይ አንዳች ነገር የጠረጠረ ይመስለኛል። አብዝቶ ይከታተለኝ ይዟል። ታዲያ ምን ያስጨንቅሃል? እንዴ ለምን አያስጨንቀኝም? እዚህ መኪና ላይ ተሰቅዬ የቀረሁት እኮ በባለቤቱ ብርታት ነው። እና አንድ ነገር ቢያገኝብኝ ከኔ ይልቅ እሳቸውን እኮ ነው ጤና የሚነሳቸው። ይሄ እንዲሆን ደግሞ የኔ ፍላጎት አይደለም። ስለዚህ ምንም ጉድለት እንዲያገኝብኝ አልፈልግም። ጥሩ፣ መላውን እኔ እፈልጋለሁ። ምንም መላ የለው። እሱ ለኔቶ አንተ ብቻ በዚች በ2 ቀን ውስጥ ብርማ አስፋልት ላይ ለመንዳት ራስን አዘጋጅ።
ግን ዳምጠው ይቅርታ አድርግልኝና ይሄን የመድኃኒት ስራ አልወደድኩትም። ደግሞ ምን ሆንኩ ልትል ነው? አሁን ተያዝኩኝ የሚለው ስጋት በቁም ሊገለኝ ነው። ኮንትሮባንድ ዕቃ ጭናት መጣ። ለምኑ ነው እሱ የምትሰጋው? ደግሞ ስጋትን የሚያቀል ወረቀት ይዘህ አይደል እንዴ የምትዘዋወረው? አዎ፣ ግን ልብ በል ዳምጠው፣ ወረቀቱ የውሸት እንጂ እውነተኛ አይደለም። ደግሞም ከአስኳል ወደ ፍቅር አምባ እንጂ ከፍቅር አምባ ወደ አስኳል ለሚመጣ መድኃኒት የተጻፈ አይደለም። እሱ አያሳስብ። ያንን ተከታትሎና መርምሮ የሚይዝ አይኖርም። ደግሞም ወረቀት ያዝኩ ብለህ በግልጽ ይዘው አይደለም የምትመጣው አይደል እንዴ? እሱ መሸጉጭ ነው። ግን ብዙ አታስብ። ከጥቂት ጊዜ በኋላ ብዙ ላትመላለስ ስለምትችል በአጭር ጊዜ ውስጥ እንደምንም ብለህ ተቸገር። በቃ አሁን ግን በፈጠረ ልሂድ። የሆነ ሰው አይቶ ለዛ ሼባ ሄዶ እኮ ሹክ ያለለት እንደሆነ ሁሉም ነገር አበቃለት ማለት ነው። እሺ፣ ያዘዝኩትን ቡና ልጠጣና አብረን እንሄዳለን። ወይ ጣጣ! ኧረ እባክሽ አንቺ ቡናውን አምጪልኝ እንጂ ምን አፈዛዛ ነች በሉችኝ። ኧረ እባክህ እንዳታስፈጀን ሰው። ማነው እሱ የሚፈጀው? እኔ ወንድም የዛሬ ሴቶች እንደሆነ በተለይ የቡና ቤቶቹ ካፋቸው እጃቸው ነው የሚቀር። አቦ እባክህ ተዋት። ምን ይልቅ ያቺ የፍቅር አምባ ወዳጅ እንዴት ነች? በአሁኑ ሰላየኋት። ኧረ እባክህ አሁን ማን ይሙት ካፏ ማር የሚዘንብ ይመስለኛል የምትላትን ሴት አስችሎ ሳታያት መጣ። ምን ነው መቤት? ቡናውን ከጓሮ ሸምጥጠሽ ቆልተሽና ወቅተሽ ነው እንዴ ያፈላሽው? እንዴ አትናገርም? እቺ ጋግርታ ይስጋሽ አልሰው አልገኝ እንጂ እኮ ነው ነግሬያለሁ። ይኸውልህ ሴቶቹ ወሬ ምናምን ትተዋል፣ ተግባር ብቻ ነው። እውነት ልጅቷን ሳታያት መጣ ዘኔ? አይ አንጓጭ ተወኝ እስኪ። ያልታደለች ምስኪን። እንዴ አንድ ብርጭቆ ባየችበት ውላ የምታድር አለብላቢ ታማች አለቻት። እንደው በቁም እኮ ጠብሳ ልትገላት እኮ ነው። ታዲያ ለምን አንተ አስኮብልላ አታገባትም? ምን ሆነሃል ዳምጤ? ዘመዴ ነው ማገባ? ኧረ እባክህ ዳምጠው ሙት እንዴ! ዘመዴ እኮ ነው። ኧረ ተው። ከማን ጋር እንደምታወራው እንጂ አንተ። እንዴት የእናንተ ሀገር ሰዎች በአንድ አውቶቡስ አብሯችሁ የመጣውን ሁሉ ዘመዴ ትላላችሁና አሁን ወይኔ ዳምጠው እግዚአብሔር ይል። ምን ነው ጉድ ሰራኸኝ። ተው እያልኩ አጋለጥከኝ። ምን ነው ምንድነው እሱ መጥለው? ከበረዛ ሰው ይኸውልህ እንደፈራሁት ገዝሞ ወደዚህ እየመጣልህ ነው። ኦ ሺት! የአምቡላንሱ ሰራተኞች የጭቃ ሽሽት ያበገናት ፍቅርተ ምን ልታደርግ ይሆን? ለፍቅርተ እንዲህ ፈተና የሆነባት ይህ ቀን የታናሽ እህቷን የውብ ዓለምን የህይወት ገጽታ ይለውጥ ይሆን? እንደሰማ ነው አባትየው እርገጤ ሚስታቸውን የደበደቡት በልጅቷ መማር ተበሳጭተው ነው። የእንጀራ ልጃቸውን ፍቅርተን ስለምን ጠሏት? ብርማ ላይም ሆነ ጤና አዳም ህይወት በጭንቅ ቀጥሏል። አስኳል ላይ ግን ዳምጤና ዝናቡ ዱለታ ይዘዋል። መድኃኒቱን በድብቅ ሸጠው ለማትረፍ ያወጡት እቅድ በገዝሙ መምጣት ይደናቀፍ ይሆን? በሚቀጥለው ክፍል የሚሆነውን እንሰማለን። ንግሥት ሐዋዝ፣ ሰለሞን ሉል ሰገድ፣ ሳምሶን ግርማ፣ ሐረጋዊን አሰፋ፣ ይብለጥ ግዛው፣ ዳንኤል ሙሉነህና ሽመልስ አበራ ነበሩ ተዋንያኑ። አዘጋጁ ዳንኤል አያሌው ነው። ይህ ድራማ